በዛሬ ቪዲዮአችን ደግሞ አሪፍ የእንግሊዝኛ ቃላቶች ይዤላችሁ መጥቻለሁ። እናንተም ከነዚህ ምን ያክሎችን ታውቃላችሁ? እስቲ እንያቸው። በመጀመሪያ ይዤላችሁ የመጣሁት ስርዓተ ቀብር በእንግሊዝኛ። ስርዓተ ቀብር ስነ ስርዓቱን በእንግሊዝኛ ምን እንለዋለን? ፊንራል። ፊንራል ፊንራል ስርዓተ ቀብር በእንግሊዝኛ ፊንራል ይባላል። My dad's funeral. በዛሬ ቪዲዮ ሌላ ሁለተኛ ይዤላችሁ የመጣሁት የሬሳ ሳጥን። የሬሳ ሳጥን በእንግሊዝኛ ምን እንለዋለን? እስቲ ሞክሩት። ካፍን። ካፍን በእንግሊዝኛ የሬሳ ሳጥን ካፍን ይባላል። What? Who? The coffin. Where's the coffin? በዛሬ ቪዲዮአችን የመጨረሻው ቃል አንድ ሰው የሚቀበርበት መቃብር በእንግሊዝኛ ምን እንለዋለን? መቃብር በእንግሊዝኛ ምን እንለዋለን? grave. 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 ስለዚህ በዛሬ ተማርናቸው 3 ቃላቶች ፊንራል ስርዓተ ቀብር፣ ካፍን የሬሳ ሳጥን፣ በሶስተኛና መጨረሻ ያየነው ደግሞ grave መቃብር። እስቲ ለእናንተ ደግሞ ጥያቄ ልጠይቃችሁ። ለቅሶ ቤት በእንግሊዝኛ ምን እንደሚባል ኮሜንት ላይ ጠብቃለሁ። እናንተም ይሄ ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁ አይረሳ። ይመቻችሁ።